ፉትቦል ወይስ ዲኤልኤስ ወይስ ቤተር የሚለው እናያለን። የሁሉንም አሪፍ ጎኖችና የትኛው ብትጫወቱት እንደሚሻለን አብረን እናያለን ማለት ነው። መጀመሪያ እና በመጨረሻ ላይ ደግሞ የዲኤልኤስ አፕዴቶች ምን ይዞ የመጣ የሚለውን በዛው እናያለን ማለት ነው። አሁን መጀመሪያ የፉትቦልን ፉትቦል ላይ ትክክለኛ ኮሜንታተር ሞች አሉ ማለት ነው። እዚህ ጋር ሲስተታው የፉትቦል ከጀመርኩ አንድ ወር ነው እንደ አንድ ወር አካባቢ ቢሆን ነው። ዲኤልኤስ ግን በጣም ብዙ አመት ተጫውቻለሁ። እኔ እንደ 2 አመት ግን አካውንት አሁን እንደገና ጀምሬያለሁ። ግን አሁን ያለኝ አካውንትም አሪፍ ነው በጣም እንዳላዘጋችሁ ቆይላችሁ የፉትቦል ወይስ ዲኤልኤስ ወይስ ቤተር የሚለውን በደንብ እናያለን ማለት ነው። ቲም እንደምትዩ ገና እንደሆነ አሳያችሁ። የፉትቦል ላይ የፈለጋችሁትን አቅጣጫ መቀየር ትችላላችሁ። እንደምታዩት እዩት። እንደዚህ ያደረጋችሁ መቀየር ትችላላችሁ። ይሄን ዲኤልኤስ ላይ እንቻል አይደለም። የፉትቦል ላይ ግን ይቻላል። የዲኤልኤስ ላይ የሚቻል ነገር አይደለም። እንደዚህ ማድረግ ትችላላችሁ። ተጫዋችን መጨማመር ቶሎ ትችላላችሁ በኢፉትቦል። አሁን ደግሞ የኢፉትቦል ተጫዋቾች ገጽታ እናያለን። አሁን እንዳዘጋጁት ይችላል። እንደምታዩት የፉትቦሎች ለማቀበል ክሮስ ለማድረግ ምናምን ይመቻሉ። አሁን ደግሞ ገጽታቸውን እናያለን። ኮሜንታተሩ ስሙት በጣም ጎል ሴሌብሬሽን ያለው እንቅስቃሴያቸው ጎል ሴሌብሬሽን በጣም ደስ የሚል ነው ማለት ነው። እንደምታዩት የተጫዋቾቻቸው ምን አይመስልም። አሁን የላሚን ያማል ማሳያቸዋለሁ በዲኤልኤስ እና በፉትቦል ልዩነት ፉትቦልን ተለቀ በላና ያዘጋጀው ነው። እዚህ ጋር በያማል አግኝቻለሁ። ሁሉት ያማልን መልኩ እንደምታዩት ያማል የሚስመክ የፉትቦል መልክ እንደዚህ አይነት ነው። ይሄን እንኳን ትክክል ይመስላል። የዲኤልኤስን ደግሞ ብታዩት በጣም ደስ የሚል ነው። አሁን ይበቃቸዋል። ስለ ፉትቦል ትንሽ ነገር እንበልና ኮሜንታተሩን ደግሞ ሰው በጣም ደስ የሚል ላሚን ያማል ምናምን በጣም ደስ የሚል ኮሜንታተር ነው ያላቸው። ስልኩ ትንሽ እንትን ይላል። አሁን እናቆምላችሁ። አሁን ደግሞ ስለ ዲኤልኤስ እናያለን ማለት ነው። ዲኤልኤስ ላይ በቃ ላሚን ያማልን ብትይት ያሳያችኋለሁ። አሁን ላሳያችሁ ቆይ ላሚን ያማልን ሳይሆን ማሳያችሁ አሁን ተጨምሮ ነገር እንደምታዩት እንደዚህ አድርጋችሁ እንደስተደረጉት ሙሉ የተጨመረውን ነገር ያሳያችኋል ማለት ነው። እና ሌላ ደግሞ ተጫዋች ስቀይሩና ነው እሱንም አሳያችኋለሁ። አዲስ ያመጣቸው አሪፍ ነገሮች አሉ። እነሱንም እናያለን ማለት ነው። በዲኤልኤስ ፉትቦል ዲኤልኤስ የምትጫወቱት በቃ ከዜሮ ተነስታችሁ አንድ ቲም መገንባት ስትፈልጉ መጫወት ትችላላችሁ። ለቀላል ሰዎች ምናምን መግዛት አነስተኛ ሰዎች ያላችሁ መጠቀም ትችላላችሁ ማለት ነው። አሁን እንደማሳያችሁ እኔ ላሚን ያማልና እንዲህ ሲቀየርም ላሳያችሁ። ከኔ እንትን መቀላቀል ከኔ ከቴሌግራም አካውንት መቀላቀል የምትፈልጉ ካላችሁ መቀላቀል ትችላላችሁ። አሁን የዲኤልኤስን ላሳያችሁ። ላሚን ያማል አልገባም። አንዴ እንትን ልበለው። ለምትሄድ ላሚን ያማል ገብቷል። አሁን አንየው አሁን እንትን ሲቀየር ከቤንት ሲቀየርና የላሚን ያማልን መልክ ላሳያችሁ። ራሱን ያንደለች አሁን ላሳያችሁ። እንደምትዩት እዚህ ጋር ቀረብ አላለም። ላሳያችሁ አሁን ላሳያችሁ። እንደምትዩት ፀጉሩም መልኩም እንዴት ነው? እንደምትዩት ነው መልኩ። አሁን ደግሞ ጎል ሲያገባ እስቲ በደንብ ከታየ ያሳያችኋል።
ኮሜንታተር እኔ ዲኤልሲ አሪፍ ነው፣ የፉትቦል አሪፍ ነው። ትክክለኛው ግን የፉትቦል ነው። ግን ዲኤልሲም ግን በጣም አሪፍ ኮሜንታተሮች አላቸው። አሁን ቆረጥ ያደርጋችሁ አሁን ላሳያችሁ ላይ ትክክለኛ ነው የመሰለው። እንደምትታያያችሁት ነው ትክክለኛ እንትን የመሰለው እንቅስቃሴያቸው ምናምን በጣም ያሳምሮታል። ፉትቦልም እኮ እንትናቸው ያምራል፣ ግን እኔ ዲኤልሲ ይመቸኛል። እና አሁን እንደምነግራችሁ ከሆነ የቆይ ተጫዋች ሲቀየር አሳያችኋለሁ አንድ ጊዜ። አሁን ተጫዋች ቀይርና አሳያችኋለሁ። ለምሳሌ ማን ልቀይሩ? ብሩኖ ፈርናንዴዝን በቪቲኛ ቢቀይረው እንደምትሄድ ይኸው የነሱ ተጫዋች ያመጣና ይቀይረዋል። አቅማቸውን ይኸው መልካቸውን ያሳያል። እንደዚህ አድርጎ በጣም ደስ ካሉኝ እንትኖች ውስጥ ይሄ ነው አንዱ። ቻው ሳልነግራችሁ የረሳሁት ነገር ነበረ እና አሁን የፉትቦል ወይስ ዲኤልሲ የምትሉት ኮሜንት የጻፉልኝ። እኔ ግን ዲኤልሲ የሚሻል ነው ይመስለኝ ለቀላል ጮት ምናምን ዲኤልሲ አሪፍ ነው በጣም። እና የዛሬ ቪዲዮአችን ይሄን ይመስል ነበረ። ሰብስክራይብ ላይክ እያደረጋችሁ ቻው።